ሰላም ጤና ይስጥልኝ እንደምን አላችሁ? ዛሬ ማቀርብላችሁ ስለ ዲሊቨሪ እንዴት እንደምሰራ የዲሊቨሪ ስራ አንደኛ ትግስት ያስፈልገዋል። በጣም ብዙ ቻሌንጆች ይኖርታል። ከከስተመሮች ጋር ልትጣሉ ትችላላችሁ። ከምን ጋር ዲሊቨሪ ስትሰሩ መንጃ ፍቃድ ያስፈልጋችኋል። ብዙን ጊዜ ኢትዮጵያ ላይ ያላችሁ ልጆች በተለይ ኢትዮጵያ ያላችሁ እኔ ያገኘሁት ኢንድድ አፕሊኬሽን ላይ ስቆም ሴኩሪቲ ዋገኘኝና ምን ሆነሽ ነው ምናምን ስለኝ ሁሌ ስለሚመላለስ ስለሚያይ ምን ሆነሽ ነው ስለኝ እዛ ራሱ ሁሉም ሰው ያዩ ማለት ነው። በቃ ፌመስ አደረጉኝ እዛ። እንዴ አንቺ እስካሁናለሽ እንዴ? ሰላም ጤና ይስጥልኝ እንደምን አላችሁ? በያላችሁበት ሰላማችሁ ብዛ። እንዴት ናችሁ? ዛሬ ማቀርብላችሁ ስለ ዲሊቨሪ እንዴት እንደምሰራ፣ እንዴት እንዳገኘው፣ እንዴት እንደገባው፣ እንዴት እንደሆነ የዲሊቨሪ ስራ ለሱ ትንሽ ማብራሪያ ልሰጣችሁ ነው። ለዩቲዩብ ቻናሌ አዲስ ለሆናችሁ ሰብስክራይብ፣ ላይክ ኤንድ ኮሜንት ማድረግ እንዳትረሱ። ፍትፈታ ዩቲዩብ ቻናል ብዙ ትምህርቶችን፣ ብዙ እውቀቶችን፣ ብዙ ነገሮችን ይዞላችሁ ይቀርባል ማለት ነው። እናንተም ሰብስክራይብ ያድርጉ፣ በቃ እንትና አድርጉኝ፣ ሰፖርት አድርጉኝ ማለት ነው። ዩቲዩብ ቻናሌ እንዲያድግ ማለት ነው። ወዳችኋለሁ። በመቀጠል ኦኬ ጥያቄያችሁ ማለት ነው። አንደኛ ነገር ዲሊቨሪ ስራ ሲሰራ የዲሊቨሪ ስራ አንደኛ ትግስት ያስፈልገዋል። በጣም ትግስት ያስፈልገዋል ማለት ትግስት ከሌላችሁ ኔቨር መስራት አትችሉም። የዲሊቨሪ ስራ ማለት ነው። ዲሊቨሪ ስራ ሲሰራ ሙቀት ይኖራል፣ ብርድ ይኖራል። በብርድ እና በሙቀት ጊዜ ትንሽ ሊከብዳችሁ ይችላል። ያን ነገሮች ቻሌንጆች ደግሞ መቻል አለባችሁ። ብዙ ቻሌንጆች ይኖሩታል። በጣም ብዙ ቻሌንጆች ይኖሩታል። ከከስተመሮች ጋር ልትጣሉ ትችላላችሁ። ከምን ጋር አሁን አንደኛ ነገር እንዴት ዲሊቨሪ ጀመርሽ እንዳላችሁኝ ካሁን በፊትን በዝርዝር ተናግሬያለሁ። አሁንም እንደ ተጨማሪ ነገር እንትስል ማለት ነው። አንደኛ ነገር ዲሊቨሪ ስትሰሩ መንጃ ፍቃድ ያስፈልጋችኋል። ብዙን ጊዜ ኢትዮጵያ ላይ ያላችሁ ልጆች በተለይ ኢትዮጵያ ላይ ያላችሁ ሰዎች ማለት ነው ዲሊቨሪ መስራት ፈልጋለሁ ስትሉኝ ስጠይቃችሁ መንጃ ፍቃድ አላችሁ ወይስ የለንም ትሉኝ ያላችሁ ማለት ነው። መንጃ ፍቃድ ከሌላችሁ እዚህ ሀገር ላይ መስራት አትችሉም። ዲሊቨሪ መስራት አትችሉም። መንጃ ፍቃድ ወይም ደግሞ የሞተር መንጃ ፍቃድ መኖር አለባችሁ። የሞተር መንጃ ፍቃድ የዚህ ሀገር ማለት ነው መኖር አለበት። እሱን ለማድረግ ደግሞ ግዴታ ሬዚደንት ቪዛ ያስፈልጋቸዋል። የዚህ ሀገር መኖሪያ ቪዛ ያስፈልጋቸዋል። ሁለተኛ ነገር ደግሞ እናንተ ዲሊቨሪውን እንዴት መስራት ትችላላችሁ? እንዴት አፕላይ ማድረግ እንችላለን ላላችሁ እኔ ያገኘሁት ኢንድድ አፕሊኬሽን ላይ እዛ ላይ ፕሮፋይሌን ሁሉ ነገር ከሞላው በኋላ ምን አደረኩኝ? ሁሌ ሲቪ ያሰራሁኝ። መጀመሪያ ላይ ሲቪ ያሰራሁኝ። ሲቪን ቆንጆ ሲቪ ያሰራሁኝ ኢትዮጵያ ላይ ኤክስፒሪየንስ እንዳለኝ እዚህ ሀገር ኤክስፒሪየንስ እንዳለኝ ምናምን ነገር አርጌ ነው ያሰራሁት ማለት ነው። አንዳንዴ ሲቪ ስታሰሩ ውሸቱንም እውነቱንም ጨማምራችሁ ነው የምታሰሩ። ለምን ቀጥታ የሚያዩት ወደ ሲቪያችሁ ሳይሆን ስለሆነ እናንተን ሳይሆን የሚያዩት ቀጥታ ሲቪያችሁን የሚያዩ እና አጋጣሚ ብዙ ጊዜ አፕላይ ሳደርግ አጋጣሚ ጠሩኝ። እዚህ ካምፓኒ ላይ አሁን የምሰራበት ድርጅት ላይ ማለት ነው ጠሩኝ። ሄድኩኝ፣ ኢንተርቪው ያደረኩኝ። እንደውም ወንድ ነበር የመሰልኳቸው ሴት መሆኔን አዩ። ከዛ በኋላ ኦኬ አሉ። ትንሽ ጊዜ በጣም አንከራተቱኝ ማለት ነው። ማለት ሴት ነሽ አቺም ምናምን ብዙ ነገር ማለት ሴት ነሽ የሚለው ነገር አለ አይደለ? ሴት ናት እንደ ዲሊቨሪ ትሰራለች የሚለው ነገር ስላለ በጣም ብዙ ጊዜ አስቸገሩኝ፣ አሰቃዩኝ። 4 ወር ሙሉ ተመላልሻለሁ ይሄን ስራ ለማግኘት ማለት ነው። እውነት ነው የምላችሁ 4 ወር ሙሉ ተመላልሻለሁ። አንደኛ መኪና የለኝም፣ ሁለተኛ ነገር ደግሞ መኪና ከነሱ ስፈልግ ደግሞ ግዴታ ልምድ ያስፈልግሻል። እንደገና ሴት ነሽ የሆነ እንትን ነገር አለ። ያ ነገር ስለሆነ ምን አደረኩኝ? የመጀመሪያዋን ሂጀ ስቀበል ከሷ መኪና ስቀበል መታየችኝ። አንድ ቀን የመጀመሪያ ቀን ነዳሁኝ። በሁለተኛው ቀን መታ አብራኝ ስትነዳ አቺን ብላ ተሰዳድበን እንደው በጣም በቃ አጸያፊ ነገር ተናግራኝ ተናገርኳት። በዛ ተለያየ ማለት ነው። አጋጣሚ እዛ ሂጅ እንትን ስል ተናድጄ ስቆም ሴኩሪቲ ዋገኘኝና ምን ሆነሽ ነው ምናምን ስለኝ ሁሌ ስለሚመላለስ ስለሚያይ ምን ሆነሽ ነው ስለኝ እዛ ራሱ ሁሉም ሰው ያዩ ማለት ነው። በቃ ፌመስ አደረጉኝ እዛ። እንዴ አንቺ እስካሁናለሽ እንደ ያሉ ማለት ነው። እና ሴኩሪቲው ለምን ታዲያ ማናጀሩን ስልክ አልሰጥሽም እና አታወሪው ማለት ለምን ማናጀሩ ጋር አታወሪም? ስልኩን ሳይሆን ሄደሽ አታወሪም ማለት እሺ የትኛው ነው ማናጀር ሲል አገናኘኝ ከማናጀሩ ጋር አገናኘኝና አጋጣሚ ሆኖ እግዚአብሔር መቼም እንዲህ ያመጣዋል ያገጣጥመዋል ማለት ነው። ስለ
ሳናግረው ኦኬ ግን መኪና ያስፈልግሻል አለኝ። በዛን ሰዓት መኪና የላቸውም ነበር። መኪና ያስፈልግሻል አለኝ። እሺ አልኩት። መኪና ሚከራይ የምታውቀው ካለ ስልክ ሲሰጠኝ ሳናግረው አልፈለጉም መስጠት። ያው ሴት ናት በሚለው ነገር ማለት ነው። አንዳንዴ ሴት በመሆን ትንሽ ጫና ይበዛባቸዋል። ግን ራሳችሁን ጊቭ አፕ ማድረግ የለባችሁ፣ ማጠንከር ነው ያለባችሁ። ስለ እውነቱ ከሆነ ማጠንከር ነው ያለባችሁ። ሴት ናት አትችልም ብለው ነው የሚሏቸው። እኔ ብዙ ጊዜ አትችይም ተብያለሁ፣ አትችይም ማድረግ አትችይም ተብያለሁ ማለት ነው። ግን ጎበዝ ስለሆንኩኝ ጠንካራ ስለሆንኩኝ እልህ ስለያዘኝ ማድረግ አለብኝ ብዬ ነው የወሰንኩት። እና አጋጣሚ የለንም ምናምን አሉ። እዛ በቃ እንደዛ ስለው በቃ መኪና ሲኖርሽ እኔ ቀጥታ ቀጥርሻለሁ አለኝ። እሺ አልኩኝ። አጋጣሚ እግዚአብሔር ደግሞ አዘጋጀልኝ፣ ጎንዬን እህቴን አዘጋጀልኝ። እሷ እቆብ እየጣልን የሷ ባለቤት መኪናውን ሊሸጥና ሌላ መኪና ሊገዛ ፈልጎ ነበር። እግዚአብሔር ሲያገጣጥመው ሲያመጣውና ተስፋ ቆርጬ በቃ ወደ ሀገሬ ልሄድ ነበር ነው ያሰብኩት ማለት ነው። ተስፋ ቆርጬ ወደ ሀገሬ ልሄድ ነበር ያሰብኩትና ዜና ትኬት ልቆርጥ 3 ቀን ነው የቀረኝና ሃንዬ መኪና ትፈልጊያለሽ አይደል? እና እንዲህ አይነት መኪና አለ ስትለኝ አዎ አልኳት። ወዳውኑ እቁብ ከሷ ጋር እግዚአብሔር ይስጣት አምናኝ ነው እቁብ። እኔ 5 ሳንቲም የለኝም፣ 0.5 ሳንቲም የለኝም። ስለ እውነቱ ከሆነ 0.5 ሳንቲም የለኝም። እና እቁብ ተጣለ። በእቁቡ ተናለኝ። እንደውም የ2 ወር ራሱ አልጣልኩም። ለምን? ብር ስለሌለኝ ማለት ነው። እሷ ናት የጣለችልኝ። አጋጣሚ እሱ ጣለችልኝ። መኪናውን ወዳውኑ በስም ያዞሩልኝ። ለምን እዚህ ሀገር ላይ በስምሽ ካልዞረ ያ ሰው አምኖ አይሰጥሽም። እኔም አልፈርድባቸውም። ቅጣት ምንም ስለሚመጣባቸው ወንጀልን ቢሰራ እንኳን ችግር ስለሚሆን ማለት ነው። ሰጠች ያን መኪና ወዳውን በስሜ ሲዘዋወር ወዳውኑ ለማናጀር ያነገርኩት። ሊቻት ስለምናወራ አናገርኩት። ከዛ ነይ አሁኑ ነው አለኝ። ሄድኩኝ። ወዳውኑ ገባሁኝ። ዲቴይልን ብቻ ወሰዱ። ያው ሁሌም ስለሚያውቁኝ ዲቴይልን ብቻ ወሰዱ። ኤሚሬትስ አይዲን እንትን መንጃ ፍቃዴን ሁሉ ነገር አንድ ላይ አድርገው ወሰዱት። ከዛ ምን አደረጉ? ስልጠና ወሰድኩኝ ማለት ነው። ትሬኒንግ አለ። 3 ቀን ትሬኒንግ ይሰጧቸዋል። እኔ ግን 5 ቀን ነው የወሰድኩት። 3 ቀን ትሬኒንግ ይሰጧቸዋል። ትሬኒንግ ከሰጡኝ በኋላ ያንን ትሬኒንግ እንትን አልኩኝ። ከዛ ልጀምር ስር ያው አይዲ ግዴታ ማለት የራሳቸው አይዲ አለ። እሱን ማውጣት አለብኝ። ሌበር ካርድ መኖር አለበት። እሱን ሁሉ ነገር ሌበር ካርድ ኤንኦሲ ስላለኝ ኤንኦሲን ሰጠኋቸው። ሌበር ካርድ ግዴታን ማውጣት አለባቸው። ሌበር ካርድ ካላወጡልኝ መስራት ስለማልችል እሱን እስከሚደርግ 5 ቀን ፈጀብኝ። በ5ኛው ቀን ጀመርኩኝ ማለት ነው። በደንብ ነው ያስተማረኝ። እግዚአብሔር ይስጥ አንድ ናይጀሪያዊ ነው። በደንብ አድርጎ ነው ያስተማረኝ ስለ አፕሊኬሽኑ፣ እንዴት ስካን ማድረግ አለብኝ፣ እንዴት እቃ መቀበል አለብኝ ምናምን ነገር እሱን እንትን አደረኩኝ። ከዛ በቃ በዛ ቀጠልኩኝ ሰራሁኝ ማለት ነውና ብዙዎች አላመኑም ነበር ሴትና ዲሊቨሪ መስራት አትችልም የሚለው ነገር ስላለ፣ ግን ሰርቻ አሳየኋቸው። እና ምን ለማለት ነው የፈለኩኝ ሁላችሁም ሴቶችን ብትሆኑ አቺ የሚላችሁን ሰው አትንተናት ጊቭ አፕ አታድርጉ። በየጊዜው መመላለስ መንተ ማለት ምናምን አፕላይ ማድረግ ያንን ነገሮች መልመድ አለባችሁ። ሴት ናችሁ ብላችሁም ቢሉባችሁ ይችላሉ። ግን ኖ እችላለሁ አንተ ስላልኩ ሳይሆን ብላችሁ ያንን ነገር ማሰብ ነው ያለባችሁ። ዲሊቨሪ አንዳንዴ ከስተመሮች ላይ ኖሩ ይችላሉ። እኔ በርግጥ እቃ መቀበል ነው እንትምለው መቀበል ነው የተመለሰ እቃ እቀበላለሁ። ያን ነው የምሰራው። ዲሊቨሪ መቀበልም አንድ ናቸው ስራቸው ማለት ነው። እና በአማዞን ላይ ዲሊቨሪ ማድረግ ይቀላል ከእቃ ከመቀበል። አንዴ ከስተመሮች ላይ ኖሩ ይችላሉ። ያ ደግሞ ሂዳችሁ ምንም አይከፈላችሁም ማለት ነው። እና የዲሊቨሪ ስራ ኮሚሽን ነው። ኮሚሽን ስለሆነ ግዴታ ያንን ነገር ለማግኘት መሯሯጥ አለባችሁ። ቢያንስ 70 እቃ ከተሰጣችሁ 65ቱን እቃ ብትሰሩ 5ቱ እቃ ቢከነሰል ለናንተ 65 እቃ ካልኩሌት ስታርጉት በጣም ጥቅም አለው ማለት ነው። 50 እቃ ቢሰጣችሁ 48 ብትሰሩት እንደው የለም ከተባለ ማለት ነው ጥቅም አለው ማለት ነው ከናንተ ጋር። እና ዲሊቨሪ ስራ ትግስት ያስፈልገዋል። ሙቀትም አለ። በፀሐዩ ጊዜ በጣም ያስጠላል። በብርድ ጊዜ ደግሞ በጣም ይበርዳል። ይሻላል ግን ከሙቀቱ ብርዱ ይሻላል። አትሊስት ጃኬቶች ምናምኖች እንደራርባቸው። እኔ ባለፈው ለታ ብርዱን በዛ ሲያረገኝ 3-4 ጃኬት ለብሼ ራሱ አልተወኝም። ዝናቡም እየዘነበ ስለሆነ ከላይ ላይ እንዴት እንዳረገኝና በርግጥ ከሙቀቱ ብርዱ የተሻለ ነው። ቻሌንጆች አሉት። በጣም ብዙ ቻሌንጆች አሉ። ያን ነገር ተቋቁማችሁ ማለፍ ትችሉ። እኔም ለዛ ተቋቁሜ ስላለፍኩት ዛሬ ላይ ብዙ አይነት ነገሮች ቢመጡ እንደማልፈውና እንደምሰራው ስለማቅ በቃ ኮንፊደንስ ይናዩ በኮንፊደንስ እንደምሰራዩ ወዳውኑ እና አሁን እግዚአብሔር ይመስገን
በጥሩ ደረጃ ላይ እየሰራው ነው። ጥሩ ገንዘብ እያገኘው ነው። ጥሩ ነገር እያገኘው ነው። መጀመሪያ ግን ዋጋ ከፍየበታለሁ ስገባ ማለት በጣም ብዙ ዋጋ ነው የከፈልኩት። በቃ ደሞዝ ራስ ማግኘት በጣም ትንሽ ነበረች። ነዳጅ እኔ ነኝ የማወጣው ሁሉ ነገር ስለሆነ ማለት ነው። እና በኋላ ላይ ግን ያ እየለመድኩትም ሲሄድ እነሱም በቃ ትችላለች ብለው ስለሚያስቡ እኔ እንደምችል ስላሳየዋቸው ደህና ዕቃ እየሰጡኝ ምናምን አሁን እግዚአብሔር ይመስገን እስከ 7000 እስከ 8000 ድረስ አገኛለሁ። እግዚአብሔር ይመስገን ነዳጅን 1000 ብር ባወጣ መኪናዬን ሰርቪስ ባደርግ ቢያንስ 6000 አገኛለሁ ማለት ነው። 5500 አገኛለሁ ከወጪ ውጪ ማለት ነው። ለራሴ ገቢ የሚሆነ ማለት ነው። ያው ዲሊቨሪ ስራ ሲሰሩ ካምፓኒ እንትን የለውም፣ አኮሞዴሽን የለውም። አኮሞዴሽን ከራሳችሁ ነው። የቤት ክራይ ትከፍላላችሁ፣ የቀለብ ትከፍላላችሁ። ያ ከራሳችሁ ነው ወጪ የሚሆነው ማለት ነው። ሌላው ነገር ምንድነው ዲሊቨሪ ሲሰሩ ለምሳሌ እንደኛ አይነት ካምፓኒ ከሆነ ሰዓት አይቆጣጠሯችሁም። በጨረሳችሁ ለምን 2 ሰዓት አይፈጅም? ከጨረሳችሁት እቤታችሁ መመለስ ትችላላችሁ። ትርፍ ስራ መስራት ትችላላችሁ። ከቻላችሁ እናንተ ትርፍ ስራ መስራት ትችላላችሁ። ለምን ጨረሳችሁ? የተሰጣችሁን ዕቃ ጨረሳችሁ። 1 ሰዓትም ይፍጅባችሁ እነሱ ምንም ችግር የለባቸውም። ጨረሳችሁ። ግን ከጨረሳችሁ በኋላ እናንተ ቤታችሁ ማረፍ ከፈለጋችሁ ማረፍ፣ ዲሊቨሪ ሌላ ስራ ተባራሪ ስራ መስራት ፈልጋለሁ ካላችሁ መስራት ትችላላችሁ ማለት ነው። ስለዚህ ዲሊቨሪ ስራ ጥቅሙ ይሄ ነው ማለት ነው። የሞተር ስራ ደግሞ የሞተር ስራ አጋጣሚ የሞተር ስራ በርግጥ ሰዓት የለውም። 12 ሰዓት ወይም ደግሞ 10 ሰዓት ነው የሚሰራው። ለምን ኦርደር በተደረገ ቁጥር ነው የምትሄዱ። ክፍያው የሞተር ስራ ትንሽ ጨመር ይላል። በአንድ ኦርደር ጨመር ስለሚል 12 ሰዓት ነው የምትሰሩት ስራችሁ። 12 ሰዓት ወይም 10 ሰዓት ነው የምትሰሩት ስራ። 12 ሰዓት ወይም 10 ሰዓት ነው የስራችሁ ስራ ማለት ነው። በዛ መንገድ ነው የምትሄዱ። ስለዚህ የዲሊቨሪ ስራ ትንሽ የሚከብደው የሞተር ስራ በሙቀቱ ሰዓት ትንሽ ፀሐዩ ስለሚሆን ስልካችሁ ስለሚግል ምናምን ነው። ያ ብቻ ነው የሚከብደው እንጂ በጣም አሪፍ ነው። የሞተር ሳይክል ገንዘብ በቀን 150 ድረስ ትሰራላችሁ በእርግጠኝነት። በቀን 150 ድረስ አንዳንዱ እስከ 200 ድረስ ይሰራል። ለምን ኮሚሽኑ ቆንጆ ስለሆነ 150 ድረስ ያገኛሉ። በቀን 150 ካገኛችሁ በወር ካልኩሌት ስታደርጉት ወደ 4000 ምናምን ብር ታገኛላችሁ። ወደ 5000 ብር ታገኛላችሁ ማለት ነው። ያንን ነገር ማሰብ አለባችሁ። ሞተር በተለይ ወንዶች ሞተር ላይ ብታተኩሩ የተሻለ ነው ብዬ ነው የማስበው። ሌላ ጥያቄ ካላችሁ ይሄ ነው ያለኝ ለዛሬው የዲሊቨሪ ስራ። እንግዲህ ባጭሩ በትንሹም ቢሆን አብራርቼላችኋለሁ ማውቀውን። እናንተ ሌላ ጥያቄ ካላችሁ ጠይቁኝ እመልስላችኋለሁ። የዩቲዩብ ቻናሌን ግን ሰብስክራይብ፣ ላይክ እና ኮሜንት ማድረግ እንዳትረሱ ፕሊዝ። አበረታቱኝ። እወዳችኋለሁ። ሰላማችሁ ይብዛ። ቻው